بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف خلق الله نبينا محمد وعلى آله وصحبه أجمعين. أحبائي أعزائي أيها المستمعون الكرام إخواني في الله السلام عليكم ورحمة الله وبركاته. ودنا يتكبراتشوف وندمهت وجه بعلم زوريا متقينيو بمولو يا الله سلام إذنته رحمته بركاته يورد باتشو هيالكوين زاري بتلي ليت بالت مهرت كفل 35 إن شاء الله ትንሽ ካሁን በፊት ስለ ነብያችን አንዳንድ መዛግብቶች ያስቀመጡልንን ታሪክ ስናይ ነበር። የሳቸው እስከ እዚች ዓለም ላይ እስካለን ድረስ ታሪካቸው የማያልቅ ነው። ይሁን እንጂ ሌላ ጊዜ እንመለስበታለን። ወደ ዋናው ደግሞ አሁንም ስለ እስልምና ሃይማኖት ምን እንደሆነ ትንሽ እንተዋወሳለን። እንግዲህ በዋናነት እየተዋወስን ያለነው ነገር ስለ አምስቱ የእስልምና መሰረቶች ነበሩ እና ወንድሞቼ ከዚያ ውስጥ አንደኛው መሰረት የምንለው አንደኛው ፒለር የሚባለው መሰረት የሆነው ምንድነው ብለናል? አንደኛ ሸሃደተ አላ ኢላሃ ኢላላህ እና ሙሐመድ ረሱል። እነዚህ ሁለቱ በጣም ለሰው ልጅ አስፈላጊ ስለሆኑ ስለዚያ ጉዳይ ነው ደጋግመን እየተማማርን ከዚያ እንግዲህ ስለ ሶላት፣ ስለ ዘካ፣ ስለ ጾም እየተነተነው እንሄዳለን። ወንድሞቼ ግን ዛሬ በዋናነት በዚህ በክፍል 35 መጠየቅ የምፈልገው እንደ ጥያቄ አቅርቤ እንድንማማርበት ትልቁ እኛ የተፈጠርንበት ዓላማችን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም አጋንንትንም እኔ አልፈጠርኩም ይላል አላህ ለዓላማ እንጂ። ምንድነው ዓላማቸው? عند الله وما خلقت الجن والإنس إلا ليعبدون أي إلا ليوحدون ببتشنينة እንዲያመልኩን ብቻ ነው የተፈጠረው። የሰው ልጅ እዚች ዓለም ላይ የተፈጠረው እንድናመልከው ሌላ ነገር ገንዘብን ላናመልክ፣ ሴትን ላናመልክ፣ ቤትን ላናመልክ፣ መሬትን ላናመልክ፣ ንብረትን ላናመልክ፣ ምንም ላናመልክ፣ አጋንንትን ላናመልክ። ማምለክ ያለብን ማን ነው? አላህ ላ ኢላሃ ኢላላህ ሙሐመደን ረሱሉላህ ሰለላሁ ዐለይሂ ወሰለም። ታዲያ ወንድሞቼ እስቲ ስለ እስልምና አንዳንድ ነገር እንባባል። ማ ሁወል ኢስላም? እስላም ማለት ምን ማለት ነው? አልኢስላሙ ሁወል ኢስቲስላሙ ሊላህ ቢተውሒድ ወልኢንቅያዱ ለሁ ቢጣዓ ወልኹሉሱ አው አልበራአቱ ሚነ ሽርኪ ወአህሊሂ። ናም እስልምና ማለት ምን ማለት ነው? እስላም ማለት ጥሬ ቃሉ በአረብኛ ሲተረጎም አንድ ሰው መተናነስ፣ ኹዱዕ፣ ዚል ተናንሶ መታዘዝን ወይንም ራስን መስጠት ማለት ነው። ለማን? ለዚያ ለሚያመልከው ነገር። እና በእስልምና ሊቃውንቶች በእስልምና ሸሪዓ አባባል ደግሞ እስልምና ማለት ኢስቲስላሙ ሊላህ ራሳችንን ህይወታችንን ለአላህ ልንሰጥ ነው። ለአምላካችን ለፈጠረን ልንሰጠው ነው። በምን? አልኢስቲስላሙ ሊላህ ቢተውሒድ በብቸኝነት በማምለክ ለሌላ ነገር በፍጹም እዚች ዓለም ላይ እሱን እንጂ ምንንም ነገር ላናመልክ ለሱ በብቸኝነት ታማኝና አማኝ ልንሆን ልንመሰክር እስልምና ኢስቲስላም ይባላል። ሰጠን ራሳችንን በመተናነስ በመታዘዝ الاستسلام لله بالتوحيد والانقياد له بالطاعة ማለት ደግሞ እሱ ባዘዛቸው ነገር በመታዘዝ በመቀበል እንቅያድ መታዘዝና መቀበል እሱ ያዘዛቸውን ነገር نعم والخلوص أو البراءة من الشرك وأهله ሽርክ ከሚባለው ቢጤ ለአላህ የተወሰነ ያልሆነ ነገር እሱ 2 ነው ከማለት 3 ነው ማለት 4 ነው እንዲው ሌላ ነገራቶችን ከሱ ሌላ ፍጥረታት የተባሉትን እዚህ ዓለም ላይ ያለውን ነገር ከሱ ጋር አስተካክለን ላናመልክ። ሽርክ የሚባለው ሂዶ ማምለክ ነው። ያንን ላናደር ከዛ ልንጸዳ ልንጠራ ይገባል። ወአህሊሂ እሱን ከሚያመልኩ ከሱ ሌላ ከአላህ ውጭ ያሉትን ነገር ደግሞ የሚያመልኩ ሰዎችንም መራቅ አለብን ማለት ነው። የነሱን
ትእዛዝ ያለ መቀበል እናት አባት ማንም ሰው ቢያዘን ከአላህ ውጭ ከፈጣሪ ውጭ አምልክ የሚል የሚያዘንን ደግሞ ላንቀበል። ይህ እስላም ማለት ትርጓሜው ይህ ነው። እስላም ራሳችንን ለሱ ስንሰጥ መን ካነ ሊላህ ካነ አላሁ ለሁ። አላህ በቁርአኑ በሱረቱ አልኢምራን አንቀጽ 19 እና አንቀጽ 85 ላይ እንዳስቀመጠልን ምን ይላል? ኢነ ዲነ ዐንደላሂ ልእስላም። አንቀጽ 19 ይላል ከሃይማኖት ይላል አላህ ስብሓነሁ ወተዓላ የተወደደው እስልምና ብቻና ብቻ ነው ይላል አንቀጽ 19 ላይ አንድ። ሁለተኛ አንቀጽ 85 ላይ ደግሞ አላህ ስብሓነሁ ወተዓላ ምን ይላል? ወመን የብተግ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን። ሱብሓነላህ። ናም ምን ማለት ነው? ያም ከእስልምና ሌላ ሃይማኖትን የሚፈልግ በእምነት ማለት ነው ሊያመልከው የሚፈልግ ሰው ፍጹም ከእርሱ ተቀባይነት የለውም ይላል አላህ ሱብሓነሁ ወተዓላ። እርሱም በመጨረሻይቱ ዓለም ከከሳሪዎች ነው ይላል። ሱብሓነላህ። ተመልከቱ፣ በቁርአን በሱ በቃሉ አላህ ሱብሓነላህ ይህን አስቀምጦልናል። ታዲያ ምንኛ ያማረ! እስላም ማለት ውበት ማለት ነው። እስላም ማለት ንጽህና ማለት ነው። እስላም ማለት ፍቅር ማለት ነው። እስላም ማለት ታዛዥ ማለት ነው። እስላም ማለት ህይወት፣ ትክክለኛ ህይወትን መኖር የፈለገ ሰው፣ እስልምናን ጣዕም የቀመሰ ሰው እና በታዘዘ ተቀብሎ እንደታዘዘ የተከለከለ ሰው የእስልምና ጣዕም ምርጥ አድርጎ በጣም እሱ የተዋበና ያማረ ሰው ማለት እሱ ነው። አላሁ አክበር። ላልወፈቃችሁ ሰዎች አላህ ይስጣችሁ። እንደው ጣዕሙን ላልቀመሳችሁ ሰዎች ይስጣችሁ። ያላችሁ እስልምናን ደግሞ አላህ የወፈቃችሁ ፈጣሪ አምላካችሁን ማመስገን አለባችሁ። አላህን ልናመሰግን ይገባል። ሁል ጊዜ አልሐምዱሊላህ። ኢነላህ ዩዕጢ ዱንያ ሊመን ዩሒብ ሊመን ላ ዩሒብ። አላህ ገንዘብን፣ ሀብትን፣ ቁሳዊ ነገራቶችን ለፈለገ ሰውም ይሰጣል፣ ላልፈለገ ሰውም ይሰጣል። ወላ ዩዕጢ ዲነ ኢላ መን አሐበ። አላህ እምነትን ደግሞ ምርጥ እምነትን የሚሰጠው የወደደውን ሰው ብቻ ነው እና የተመረጠ ሰው አላህ ጥሩ እምነት ይሰጠዋል ማለት ነው። እና ኢንሻአላህ ተዓላ አላህ ስብሓነሁ ወተዓላ በእስልምና ላይ የምንኖር በእስልምና ላይ የምንሞት በእስልምና የምንቀሰቀስ አላህ ያድርገን። ወሰላሙ ዓለይኩም ወረሕመቱላህ።